የእንግሊዝ ፕሪሚየር ሊግ ሊያልቅ ነው። 36ኛው ሳምንት ላይ ደርሷል። የእንግሊዝ ፕሪሚየር ሊግ በአሁኑ ወቅት በሁሉም ክለቦች ላይ በሚባል ደረጃ ትልቅ ጫናን ይዞ መጥቷል። ከዋንጫ ፉክክር እስከ ወራጅ ቀጠና ፉክክር በሁሉም ቡድኖች መካከል ሰላማዊ ጦርነት በከፍተኛ ደረጃ እየተካሄደ ይገኛል። በዚህ ሳምንት ከሚጠበቁ ጨዋታዎች መካከል የመጀመሪያው የሚሆነው በኢትሃድ ማንቸስተር ሲቲ ብሬንትፎርድን የሚያስተናግድበት ጨዋታ ነው። ማንቸስተር ሲቲ ይሄንን ጨዋታ በማሸነፍ አርሰናል ላይ ጫና ለማሳደር ወደ ሜዳ ይገባል ተብሎ በጉጉት ነው የሚጠበቀው። ማንቸስተር ሲቲ ይህንን ጨዋታ ነጥብ የሚጥል ወይም ደግሞ የሚሸነፍ ከሆነ የዋንጫው ነገር አበቃለት ወደ መባል ደረጃ ይንደረደራል ማለት ነው። ብሬንትፎርድ ደግሞ በበኩሉ በቀጣይ ዓመት በአውሮፓ ወይ በዩሮፓ ሊግ ወይም ደግሞ በኮንፈረንስ ሊግ ለመወዳደር አልሞ እንደመጫወቱ መዳን ከማንቸስተር ሲቲ የሆነ ነጥብ ለመያዝ ነው ወደ ሜዳ ይገባል ተብሎ የሚጠበቀው። በዚህ ምክንያት ጨዋታው እጅግ ተጠባቂ ሆነዋል እየተባለ ነው። ሁለተኛው ጨዋታ የሚሆነው ደግሞ እጅግ በጣም ጠንካራው ጨዋታ ነው። በለንደን በዌስትሃም እና በአርሰናል መካከል የሚደረግ ዌስትሃም ላለመውረድ፣ አርሰናል ደግሞ ፕሪሚየር ሊጉን ዋንጫ ከፍ ለማድረግ የሚደረግ ጨዋታ ነው። ዌስትሃም በአሁኑ ወቅት 18ኛ ደረጃ ላይ በመገኘት በወራጅ ቀጠና ውስጥ ይገኛል። አርሰናል ደግሞ አንደኛ በመሆን ፕሪሚየር ሊጉን እየመራ ነው። ታዲያ ይህንን እጅግ ወሳኝ የሆነ ጨዋታ ሁለቱም ቡድኖች ትኩረት ሰጥተውት ወደ ሜዳ እንደሚገቡ እሙን ነው። ሌላኛው ጨዋታ የሚሆነው ላለመውረድ እየተፎካከረ የሚገኘው ኖቲንግሃም ፎረስት እና በሂደት ከተፎካካሪነት እየራቀ የሚገኘው ኒውካስል ነው። ኖቲንግሃም ፎረስት ይህንን ጨዋታ በማሸነፍ አልወርድም፣ እርግጠኛ ነኝ በቀጣይ ዓመትም በፕሪሚየር ሊጉ ቆያለሁ የሚል መልእክት ለማስተላለፍ ወደ ሜዳ ይገባል ተብሎ እየተጠበቀ ነው። ሌላኛው ደግሞ የሞት የሽረት የሆነው ጨዋታ በለንደን በቶተናም እና በሊድስ ዩናይትድ መካከል ይደረጋል። ቶተናሞች አዲሱን አሰልጣኛቸውን ሮቤርቶ ዲዘርቢን ከሾሙ በኋላ ባለፈው ሳምንት የመጀመሪያ ድላቸውን ማስመዝገባቸው የሚታወስ ነው። ታዲያ ይህንን ጨዋታ በማሸነፍ በፕሪሚየር ሊጉ ለመቆየት ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ሊድስም በሂሳባዊ ደረጃ መውረዱን አለመውረዱን ስላላረጋገጠ ለዚህ ጨዋታ ከፍተኛ ትኩረት ዳንኤል ፋርከ ይስጣሉ ተብሎ በጉጉት የተጠበቀ ነው የሚገኘው። ሌላኛው በሂደት በውጤት ዝቅ እያሉ የሚገኙት ሁለቱም ቡድኖች ያገናኛል። በአንፊልድ ሮድ ሊቨርፑል እና ቼልሲ። ሊቨርፑል በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ቦታ ለማረጋገጥ ይህንን ጨዋታ ማሸነፍ የግድ ይለዋል። ቼልሲ ደግሞ ከአውሮፓ ሻምፒዮንስ ሊግ በቁጥራዊ ሂሳብ ደረጃ መውጣቱን በማረጋገጡ በአውሮፓ ሊግ ወይም ደግሞ በኮንፈረንስ ሊግ ለመወዳደር የሚያስችለው ነጥብ ለማግኘት ነው የሚፎካከረው። በዚህ ምክንያት የሁለቱ ቡድኖች ጨዋታ በከፍተኛ ጉጉት ላይ የተጠበቀ ይገኛል። ሌሎች ጨዋታዎች ፉልሃም ከበርንማውዝ፣ ሰንደርላንድ ከማንቸስተር ዩናይትድ፣ ብራይተን ሆቭ አልቢዮን ከዎልቭስ፣ ክሪስታል ፓላስ ከኤቨርተን እንዲሁም መውረዱን ያረጋገጠው በርንሌይ በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ቦታ ለማግኘት ከሚጫወተው አስቶን ቪላ በተርፍ ሙር ጨዋታቸውን ያደርጋሉ። የትኞቹ ቡድኖች ያሰቡትን ነጥብ ያሳካሉ ብላችሁ ትገምታላችሁ? ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።